እነቱ ወደ ኢስላም ባደረገው ጉዞና ለእምነቱ በከፈለው መስዋዕትነት በኢስላም ታሪክ ውስጥ የተወሳው ወጣቱ ሱሐባ ዙልቢጃደይን ጋር ቆይታ እናደርጋለን። አብራችሁን ቆዩ። ይህ ሱሐባ ሙዘኒህ በምትባል ከተማ የተወለደ ሲሆን አብደላህ ዙልቢጃደይን ይባላል። በሕፃንነቱ ሳለ ወላጅ አባቱ ሞቶበት ባለ ሀብት ከሆነ አጎቱ ጋር ያድጋል። በዚሁ አጋጣሚም ከአጎቱ ብር ተበድሮ ወደ ንግድ ዓለም በመግባት የተሳካለት ነጋዴና ወጣት ባለ ሀብት ለመሆንም ይበቃል። ለንግድ በሚንቀሳቀሱ ሰሃቦች አማካኝነት እንጨትና ድንጋይን ጠርቦ ለፍጡር ከማጎብደድ ይልቅ ማጎብደድና መገዛት ለብቸኛውና ኃያሉ ፈጣሪ ለዓለማቱ ፈጣሪ ለአላህ ብቻ መሆኑን የሚያበስር የኢስላም መልእክት ደረሰው። ያለምንም ማመንታት ከህዝቦቹ ተደብቆ በኢስላም አመነ። ለብቸኛው ፈጣሪው ከህዝቦቹ ተሰውሮ ይሰግድለታል፣ ያመልከዋል። ገና ከዕለታት አንድ ቀን በአንድ አላህ ማመኑን ይፋ አደረገ። ህዝቦቹና ቤተሰቦቹ ተቆጥቶ ወደ ቀድሞ እምነቱ እሱን ለመመለስ መጣር ጀመሩ። ከሁሉም በላይ ያሳደገው አጎቱ እሱን ከእውነት ለመመለስ ጭካኔ በተሞላበት ያፈራውን ሀብትና ንብረቱን ቀምተውት የለበሰውን ልብሱን አስወልቆ እርቃኑን ለቀቀው። ዙልቢጃደይን በአካል ሳያቸው መልእክተኛነታቸውን የመሰከረላቸውን ነብዩን ለማግኘት ወስኖ ከመሬት ላይ ባገኘው ጆንያ ለሁለት ቀዳደው ገላውን ሸፋፍኖበት ጉዞን ወደ መዲና አቀና። መዲና መድረስ ግን ለሱ ቀላል አልነበረም። ምክንያት እርቃኑን በመሆኑ ሰዎች የአእምሮ በሽተኛ ነው ብለው በማሰብ ከሱ ይርቁትና ይሸሹትም ነበር። ችግሩን ቀርቦ የሚረዳውን ሰው እንደናፈቀው ራብ፣ ብርድ፣ የውሃ ጥማቱን ሁሉንም ችግር ችሎ መዲና ገባ። መዲና እንደደረሰ የመልእክተኛውን መስጂድ አግኝቶ ተደሰተ። የመስጂዱ በር ላይ በዛች ቀዳዳ ጆንያ ብርዱን ችሎ ነብዩን መጠባበቅ ጀመረ። ሌሊቱም ነጋ። መልእክተኛው ለፈጅር ሶላት መጥቶ ከሳቸው ጋር ከሰገደ በኋላ ዙሮ ሰሃቦቻቸውን በመመልከት ላይ ሳሉ አይናቸው ዙልቢጃደይን ላይ ያርፋል። ጠሩትና ረህመተን ሊልዓለሚን ለዓለማቱ እዝነት የተላኩት ታላቁ ሰው ምነው ልብስ የለህም? ከየት ነው የመጣኸው? የሚሉት ጥያቄዎች ቀረ። እሱም እሳቸውን በማግኘቱ የደስታ እንባ እያነባ እኔ አብዱል ዑዛ እባላለሁ፣ በአንድ አላህ በማመኔ ህዝቦቼና ቤተሰቦቼ ሀብትና ንብረቴን ቀምተውኝ እርቃኔን አባረሩኝ ሲል መለሰላቸው። አዛኙ ነብዩ አቅፈውት እያለቀሱ አንተማ አብዱል ዑዛ አይደለህም፣ አንተ አብደላህ ዙልቢጃደይን ነህ ባለ ሁለቱ ጆንያ ሲሉ ሰየሙት። አልሱፋ ከሚባሉት የነብዩ ድንቅ ባልደረቦች መካከል አንዱ በመሆን ከሳቸው ጋር ከቆየ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጃቸው ከቀበሩት ሱሐቦች መካከል አንዱ ሲሆን በካቲማው ማማሩም የተነሳ አብደላህ ቢን መስዑድን የመሳሰሉት ታላላቅ ሱሐቦች የኔ በሆነ ብለው እስከ መመኘትም ደርሰዋል። የውመል ቂያማ ቀን አንተ ዙልቢጃደይን ና ውጣ በመባል በመክሉቁ ፊት ተጠርቶ በዱንያ ላይ የደረሰብህን ተናገር ይባላል። ከዚያም በኋላ ወደ ተቀደሰችው ቦታ ተወስዶ ይሸለማል። በወጣትነቱ